ዘመን ዘመን ሃልዮ ዘመን ሃልዮ ዘመነ ሃልዮ ጤናማ ማህበረሰብን ለመገንባት ደስተኛና ጤናማ የስነ ተዋልዶ ሂደት ያለው ወጣትን ለመፍጠር በወጣቶች የስነ ተዋልዶ ጤናና ተያያዥ ችግሮች በህይወት ክህሎትና የነገ ማንነት ጤናቸውን ጠብቀው ችሎታቸውን ያዳበሩ ራዕያቸውን ከግብ የሚያደርሱ የራሳቸውንና የአካባቢያቸውን ሰላም የሚጠብቁ ዘርፈ ብዙ ወጣቶችን ለመፍጠር ይተጋል። ዘመነ ሃልዮ በዝግጅቱ ጣምራ ለማህበራዊ ልማት ድርጅት እንዲሁም እኛ ለኛ ጤናና ልማት ድርጅት ከዋይንስዲ በተገኘ የገንዘብ ድጋፍ በፋና ብሮድካስቲንግ ኮርፖሬት በየሳምንቱ እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት የሚያቀርብላችሁ አዝናኝና አስተማሪ ፕሮግራም ነው። ዘመነ ሃልዮ ዘመነ ሃልዮ። ስብዕና ማለት ምን ማለት ነው? ስብዕና ማለት በአንጻራዊነት ቋሚ የሆነ የስሜት የሐሳብና የባህሪ ድምር ውጤት ሲሆን አንድ ግለሰብ ከሌሎች የሚለየው ነው። እያንዳንዱ ሰው ልዩ ስሜትና አስተሳሰብ እንዲሁም ባህሪ አለው። ስብዕና አዎንታዊና አሉታዊ ገጽታዎች አሉት። አዎንታዊ የምንላቸው እንደ ጉልበት፣ ተጫዋችነት፣ ሳቂታና ቀልድ አዋቂነት ሲሆኑ ትግስት አልባነት፣ ተናዳጅነት፣ ቁጡና ግልፈኝነትና ስሜታዊነት አሉታዊ የምንላቸው ናቸው። የስነ ልቦና ባለሙያዎች ስብዕናን በ5 ይከፍሉታል። እያንዳንዱ የስብዕና አይነት አዎንታዊና አሉታዊ ገጽታዎች አሉት። አንዳንድ ጊዜ ተግባቢ፣ ደስተኛ፣ ሩህሩህ ሲኮን በሌላ ጊዜ ደግሞ ነጭናጫና ብስጩ እንዲሁም ትግስት አልባዎች ልንሆን እንችላለን። ስለዚህ ከነዚህ ጋር ተያይዞ ስብዕና ብዙ መገለጫዎች እንዳሉት መረጃዎች ይጠቁማሉ። ሰላምታችን በያላችሁበት ይድረሳችሁ ውድ የዘመነ ሃልዮ ሬዲዮ ፕሮግራም አድማጮቻችን፣ እነሆ ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ፕሮግራሙን በማስተዋወቅ አብረናችሁ ቆይታ የምናደርገው አገሬ ጌቱና አዲስ አለም አበራ በጋራ በመሆን ነው። ዘመነ ሃልዮ የሬዲዮ ፕሮግራማችን በጣምራ ለማህበራዊ ልማት ድርጅትና በእኛ ለኛ የስነ ተዋልዶ ጤና ልማት ድርጅት አዘጋጅነት በፋና ብሮድካስቲንግ 103.4 ትብብር በዋይንሲዲ የገንዘብ ድጋፍ ዕለተ እሁድን ጠብቆ ወደ እናንተ የሚቀርብ ፕሮግራማችን ነው። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ የምናደርስ ይሆናል። ስብዕና እንግዲህ ከላይ በገለጽነው መንገድ የሚገለጽ ወይም ደግሞ የሚታይ ነገር ነው። ሁላችንም የራሳችን የሆነ መገለጫችን የሆነ ስብዕና እንዳለን ግልጽ ነው። ነገር ግን ስብዕናችንን ለመገንባት የሚጠቅሙን መረጃዎች ደግሞ ምንድናቸው የሚሉትን እናደርሳችኋለን። መልካም እንግዲህ ሀገሬ ደስተኛ ህይወት እንዲኖረን ደግሞ ከሚያደርጉን መንገዶች ውስጥ በተወሰኑ አጠራ አድርገን ለአድማጮች የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብረውን እንዲቆዩ ከወዲሁ በድጋሚ አድማጮችን እንጋብዛለን። እንግዲህ ደስተኛ ህይወት እንዲኖረን ከሚያደርጉን ነገሮች ውስጥ ስንመለከት ያለ ጥረት እንደመና ከሰማይ የሚወርድም ሆነ ከምድር ውስጥ የሚበቅል ምንም ነገር የለም። እንግዲህ ሁላችንም እንደምናውቀው ደስተኛ ለመሆን ጥረት ያስፈልጋል። ብዙ ሰዎች ከሚያስማማው የደስታ ምንጮች መካከል አጠራ አድርገን ለአድማጮች የምናደርስ ይሆናል። ስለዚህ ደሳስ የሚሉ መረጃዎች ስለሆኑ አድማጮቻችንም አድምጠው ለሌሎች አድማጮች ማካፈል ይችላሉ ማለት ነው። ሌላው ደግሞ አዲስ ያው ከስብዕና ጋር ተያይዞ ነው መነሻችን ላይ ያነሳ ነው። እንግዲህ ደስተኛነት ስብዕናችን ከምንገነባበት ነገር ትልቁና ዋነኛው ነው። እንግዲህ ደስተኛነት በራሱ የስብዕና መገለጫ ሊሆን ይችላልና ሁሉም ሰው እነዚህ ነገሮች ተግባራዊ ቢያደርግ ደስተኛ ህይወት ሊኖር ይችላል። ስብዕናውንም በጥሩ መንገድ ሊገነባ ይችላል የሚል ሐሳብ ነው ያለን። የመጀመሪያው ሐሳብ የሚሆነው ምስጋና ነው። እንግዲህ ምስጋና ስብዕናን ከምንገነባበት ጉዳዮች ውስጥ አንዱና ዋነኛው ነው። አመስጋኝ የሆኑ ሰዎች ምስጋና ቢስ ከሆኑ ሰዎች የበለጠ ደስተኞች ናቸው። ተመስገን በሉ ሲባል ምን ጊዜ ምስጋና የሚገባ ነገር እና የምናገኘው ደስታ ስላለ ስለሆነ ሁሉ ጊዜም አመስጋኞች መሆን መቻል አለብን እንላለን። እንግዲህ ሀገር እንዳልሹ በየትኛውም አጋጣሚ ያገኘነውን ሰው በተለያዩ አጋጣሚዎች ሰዎች ልናገኝ እንችላለን እና ከዚህ ጋር ተያይዞ ምንም አገልግሎት ያቀረቡልንን ሰዎች ጭምር ማመስገንና ያገኘነውንም ነገር በማመስገን ደስተኛነታችንን ማጠናከር እንችላለን ማለት ነው። ሌላው ቀና ማሰብ ነው። ቀና ከማያስቡ ሰዎች የበለጠ ደስተኛ ናቸው። እንግዲህ ደስተኛ መሆን ከፈለግን ይሆናል፣ ይቻላል፣ ይሳካል፣ ለበጎ ነው ወዘተ ማለትን እንለምዳለን ማለት ነው። ስለዚህ የእውነት እንደዚያ ካደረግን ለውጡን እናየዋለን ማለት ነውና ለማንኛውም ሰው ለየትኛውም ግለሰብ ቀና ማሰብና
አጋጣሚ ላይ ማንኛውም ነገር ሲያጋጥመን ለበጎ ነው ይሳካልናል ብለን ሁላችንም ይቻላል የማይቻለውንም ይቻላል ብለን ካሰብን ስኬት ላይ እንደርሳለን ማለት ነው። ሌላኛው ሐሳብ ደግሞ ከልክ በላይ ማሰብና ራስን ከሌሎች ጋር ማወዳደርን ማቆም ነው። እንግዲህ ውድድር ጥሩ ነገር እንደሆነ ሁሉ ነገር ግን ሰዎች ሁሉ የተሰጠን የራሳችን የሆነ መክሊት የራሳችን የሆነ አቅም አለን። ስለዚህ ሁሉ ጊዜም ከራሳችን ጋር ራሳችንን ማወዳደሩ መልካም ነው። ብዙ ጊዜ በሌላን ነገር ውስጥ ከሌሎች ጋር ያወዳደረን ራሳችንን ደስታን ልናጣ እንችላለን። ስለዚህ ሁላችንም በራሳችን ልክ የተሰጠን ነገር አለና ሁሉ ጊዜ ከሰዎች ጋር ራሳችንን ከማወዳደር ወይም ደግሞ ባልተሰጠን በሌላን ነገር ጋር ላይ ራሳችንን ከማወዳደር ይልቅ ያለንን ነገር ማየት መመልከት ጥሩ ነው። ሁሉም ሰው የሚያጭደው የዘራውን ነውና ሁሉ ጊዜ መልካም ነገር ከዘራ መልካም ነገር እናጭዳለንና ከልክ በላይ ስለራሳችን ማሰብ ራሳችንን ከሌሎች ጋር ማወዳደር እጅግ በጣም ደስታን የሚነፍገን ነገር ነውና በልኩ በራሳችን መጠን ማሰብና ራሳችንን በልኩ ማወዳደር ደስታን ይሰጠናል እንላለን። ልክ ነው። እንግዲህ ቤተሰቦቻችንም አካባቢያችንም እንደ ኢትዮጵያውያኖች እንደሚባለው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም እንደሚባለው ማለት ነው። ሁላችንም ከራሳችን ጋር ራሳችንን ማወዳደር ብንችል መልካም ነው። ከዛ ውጪ ደግነት ነው። ደግ መሆን ይቅርና ሰዎች ደግ ሲሰሩ መመልከት እንኳን ደስተኛ እንደሚያደርግ ሳይኮሎጂስቶችም ያረጋገጡበት መረጃ አለ። እንግዲህ ከማድረጋችንም በላይ ሰዎች ሲያደርጉ ማየት ደስተኝነትን ይፈጥርልናል። ከዛ ውጪ ደስታ ከህይወታችን እንደራቀ ሲሰማን አንዱ መልሶ ማቅረቢያ ስልት የሚሆነው ማለት ነው መልካም ስራ መስራት ነው። ከዛም በተጨማሪ በርካታ የግብረሰናይ ድርጅቶች አሉ። ወደዚያ ጎራ ብሎ አንድ መልካም ነገር አድርጎ መመለስን ደስታን አጭዶ መመለስ ነው። እንግዲህ በየአካባቢያችን አረጋውያን መርጃ ይኖራል፣ የህፃናት ማቆያ አለ፣ እንዲሁም ደግሞ በጎ ስራ የሚሰሩ ወጣቶች አሉና እዛ ሄደን ያለንን ነገር ደግነታችንን ሰተን ብንመለስ ደስታችንንም ልንመልስ ስለምንችል ባለን አጋጣሚ ሁላችንም በጎ ስራ ከሚሰሩ ድርጅቶች ጋር በጋራ በመስራት የተለያዩ ድጋፎችን በማድረግ ደስተኛነታችንንና ደግነታችንንም መጨመር እንችላለን ማለት ነው። አዎ እንግዲህ በርካታ ደስታችንን የሚጨምሩልን እንቅስቃሴዎች አሉ በእለት ተለት ኑሯችን ውስጥ። ሌላኛው ደግሞ መልካም ማህበራዊ ግንኙነት ነው። ማህበራዊ ግንኙነት እንግዲህ በእለት ተለት ኑሯችን ውስጥ ተግባራዊ የምናደርገው በስራ ቦታችን፣ በመኖሪያ አካባቢያችን፣ በሃይማኖት ተቋማችን ጭምር የምናደርገው ግንኙነት ነው። መልካም ማህበራዊ ግንኙነት ትልቅ የሆነ ጠቀሜታ አለው ማለት ነው። ያው እንደሚባለውም ለሰው መድኃኒቱ ሰው ነው ይላሉ እንግዲህ አበው። ከዚህ ጋር ተከትሎ የልባችንን የምናዋየው የልብ ወዳጅ ዘመድ አንዱ የደስታችን ምንጭ ነው። የሚያሳስበንን ነገር ከውስጣችን አውጥተን መናገር ጭንቀታችንን እጅግ በጣም ይቀንስልናልና ያለንን ማህበራዊ ግንኙነት ጠንካራ ማድረግ ማህበራዊ ግንኙነታችንን መልካም ማድረግ ለደስታችን እጅግ በጣም ወሳኝነት አለው። እንግዲህ ደስታ ካለ መልካም የሆነ ስብዕናን መገንባት እንችላለንና ስብዕናችንን ለመገንባት እነዚህንም ተግባሮች ሁሉ ጊዜም በህይወታችን ውስጥ ልናራመድ ይገባል እንላለን። መልካም እንግዲህ አድማጮቻችን ሬዲዮናችሁን ዘግይታችሁ ለከፈታችሁ እያደመጣችሁ ያላችሁት ዘመነ ሀልዮ የሬዲዮ ፕሮግራማችንን ነው። አድማጮቻችን እያነሳን ያለነው ርዕስ ደግሞ ደስተኛ ህይወት እንዲኖረን ከሚያደርጉ መንገዶች ውስጥ ጥቂቶቹን ለእናንተ እያደረስን ያለነው። አሁንም ፕሮግራማችን ይቀጥላል። ፕሮግራሙን በማስተዋወቅ አዲስ አለም አበራና አገሬ ጌቱ አብረናችሁን ያለነው። ከፕሮግራማችን የተለያዩ ቁም ነገሮችን እያገኛችሁበት እንደሆነ ተስፋለን። አሁን ደግሞ አንድ ዝግጅት አለ፣ እሱን አድምጠን እንመለሳለን። ቆይታችሁ ያማረ ይሁን። መልቃቶች አገልግሎት ማዕከላት አሉ ወይም ደግሞ ዩዝ ፍሬንድሊ ሰርቪስ። ለመሆኑ እነዚህ ማዕከላት ላይ ምን ያህል ወጣቶች እየተጠቀሙ ይገኛሉ? ዩዝ ፍሬንድሊ ሰርቪስ ማለት ምን ማለት ነው? ባለሙያውን አድምጠን እንመለስ። ሲስተር መኪ አብደላ እባላለሁ። ለአለፉት 2 አመታት ወይም 3 አመታት ዩዝ ፍሬንድሊ ሰርቪስን አገልግሎቱን ራሴ ይሰጥ ነበረ። አሁን ላይ ደግሞ የማስተባበር ስራ ላይ ነው የምሰራው። ሌሎችንም ሰርቪሶች አጠቃላይ ማለት ነውና አስተባባሪ ሆኜ ነው የምሰራው። ዩዝ ፍሬንድሊ ሰርቪስ እንደ ጤናው ስናየው በጤናው ዴፊኒሽን የወጣቶችን ወይም ደግሞ ከእድሜያቸው ከ10 አመት እስከ 24 አመት ድረስ ያሉትን ወጣቶች
የፊዚካል ለውጣቸውን ሳይኮሎጂካል ለውጣቸውን ወይም ኮግኒቲቭ ለውጣቸውን ሶሻል ለውጣቸውን እነዚህን አስተሳሰባዊ ለውጣቸው ይሄንን ተረድቶ ልክ እንደነሱ በእነሱ አስተሳሰብ ልክ እያሰቡ በእነሱ ጫማ ስር ሆነው እያሰቡ ነገሮችን ፊል እያደረጉ አገልግሎትን መስጠት ወይም ደግሞ ምላሽን መስጠት ማለት ነው። ለነሱ የሚፈልጉትን ነገር ማድረግ እነሱ የሚፈልጉትን የሚጠይቁንን ነገር ማድረግ ማለት ነው። ሪስፖንስ መስጠት ማለት ነው። ምላሽ መስጠት። ዩዝ ፍሬንድሊ ሰርቪስ ወይም ደግሞ የወጣቶች ምቹ አገልግሎት መስጫ ማዕከላትን ወጣቶች የመጠቀም ልምዳቸው ምን ይመስላል? ዩዝ ፍሬንድሊ ሰርቪስን የመጠቀም ፍላጎታቸውና ያውቁታል የሚለው ነገር ወጣቶች ምንድነው ያን ያክልም ብዛም ታዋቂ አይደለም ማለት ብዙ ሰው አያውቀውም። በተጻፈ ባነር ነው በቃ ባነር ላይ ዩዝ ፍሬንድሊ ሰርቪስ የሚላለ በዛ ያውቁታል እና ያን ያክል ተጠቃሚ አይደለም። ዩዝ ፍሬንድሊ ሰርቪስን ስንመለከት ያው ትኩረት ያልተሰጠው ኤሪያ ነው። በጣም የሚያሳዝን ማለት ነው። መሰራት አለበት። በጣም ትኩረት ያጣ ኤሪያ ነበረ። ማንም ባለቤት አልነበረም። ከጤና ጥበቃ ጀምሮ ዩዝ ፍሬንድሊ የሚባል አገልግሎት አልነበረም። ኤምሲኤች ዲፓርትመንት ውስጥ ነበር የነበር። አጠቃላይ ኤምሲኤች የሚባል ዲፓርትመንት ውስጥ ምን ተብሎ ሪፕሮዳክቲቭ ሄልዝ ተብሎ ሪፕሮዳክቲቭ ሄልዝ ማለት ደግሞ ሴክሹዋል እንትናቸውን ብቻ ነው። ከዛ ውጪ ግን ብዙ ነገር አላቸው ወጣቶች እና አሁን ላይ ኃላፊነት ወስዶ የሚሰራ አካል መጥቷል። ጤና ጥበቃ ላይ በተዋረድ ጤና ቢሮም ራሱን የቻለ አስተባባሪ ያለው በተዋረድ ጤና ጣቢያም ላይ አሁን ክፍል ለራሳቸው ተሰጥቷቸዋል። በደንብ አገልግሎቱንም ለማግኘት ምቹ ነገር አለ። ነገር ግን ወጣቶች አገልግሎቱን ይጠቀማሉ ወይ የሚለው በደንብ ተደራሽ አይደለም አሁንም ማለት ነው። ለምን ሁሉም ተቋም ላይ አንድ አይነት ነገር የለም። ወጣቶች ደግሞ ሄደው ያንን ሰርቪስ ነው ማግኘት ያለባቸው እንጂ አንድ ቦታ ብቻ መሆን የለበትም። ሁሉም ተቋም ይህን ሰርቪስ ሊሰጥ ይገባል እና በዛ ምክንያት ላያገኙ ይችላሉ ሰርቪሱን ማለት ነው። እና ሁሉም ምቹ ቢሆን ሁሉም ጤና ተቋም ምቹ ቢሆን ኮላቦሬትድ ቢሆን ከሌሎች ሴክተር መስሪያ ቤቶች ጋር ኮላቦሬት ያደረገ ቢሆን እንዳልኩት ሚዲያ፣ ትምህርት ቤቶች ሁሉም በደንብ ኢንጌጅ አድርገው ሶሻል እንትኑ ራሱ የቤተሰቦች ራሱ በደንብ ኢንጌጅ አድርገን ብንሰራ ግን በጣም ወጣቶችን ተደራሽ ማድረግ እንችላለን ማለት ነው። ወጣቶች በተለያዩ ቦታዎች ላይ ከተለያዩ ወጣቶች ጋር ከተለያዩ ከእድሜያቸው ከሚበልጡ ሰዎች ጋር በተለያየ ሁኔታ ይውላሉ። ከዚህ ጋር ተከትሎ የሚያነሷቸው የተለያዩ የሆኑ ለወጣቶቹ ላለመጠቀም ወይም ደግሞ ዩዝ ፍሬንድሊ ሰርቪስ ላይ ላለመምጣት የሚያነሷቸው በርካታ ችግሮችና ተግዳሮቶች እንዳሉ ግልጽ ነው። ለመሆኑ ወጣቶች ዩዝ ፍሬንድሊ ሰርቪስ ወይም ደግሞ ምቹ የሆነ የወጣቶች የስነ ተዋልዶ ጤና አገልግሎት መስጫ ማዕከላትን የማይጠቀሙበት ምክንያት ምንድነው? ላለመጠቀምስ እንደ ምክንያትነት የሚያነሷቸው ነገሮች ምንድናቸው ስል ጠየቅኩኝ። በጣም ብዙ ተግዳሮቶች አሉ። በዋናነት ግን ውስጥ ላይ ዩዝ ፍሬንድሊ ሰርቪስ ለማግኘት ሲሄዱ የሚያገኟቸው ሰዎች የእድሜ እኩያታቸው ደግሞ የእድሜ አቻቸው አለመሆናቸው የመጀመሪያውና ተጠቃሽ የሆነ ነገር ነው። ሁለተኛ ተጨማሪ ምንድነው ፍላጎት አለመኖር። በቃ የራሴን ችግር ራሴ ቀርፋለሁ እንጂ ሌላ ማማከር አልፈልግም። ብዙ ጊዜ በተለይ ሳርሪች ኢሹ ላይ ሲሆን ያ ነገር ምንድነው ባልጌ ወይም ደግሞ የብልግና ነገር ነው። ሰው እዛ ቦታ ላይ ጂንት ማለት አልፈልግም። ሶስተኛ ደግሞ ብዙ ጊዜ ዩዝ ፍሬንድሊ ሰርቪሶች ከሆነ የሚሆኑት የት ነው? ድብቅ ቦታ ላይ ነው። ስለዚህ አሁን ቦታ ለማግኘት ራሱ አለመቻላቸው ይሄ እንደ ቻሌንጅ ነው። ወጣቱ በመጀመሪያ ደረጃ አዌርነሱ የለውም። ይሄ ሰርቪስ ይሰጥ አይሰጥ በጤና ተቋም ደረጃ ምን ይኑር አይኑር አያውቅም። ኢቭን አሁን እኛ ራሱ የምናገኛቸው በእኛ ተቋም ውስጥ የምናገኛቸው ወጣቶች አሉ አውቀውት አይደለም የሚመጡት። እኛ ራሳችንን የምንጠይቃቸው እንጂ በኮንፊደንስ ይሄ እኮ የኔ ሀገር ነው፣ ራይት አለኝ፣ ይህንን የማወቅ ራይት አለኝ፣ ይህንን አገልግሎት የማግኘት መብት አለኝ ብለው አይደለም የሚመጡት። አውቀውት አይደለም። ሲጀመር አዌርነሱ ብዙም የላቸውም። እኛንን ገፍተን የምንጠይቃቸው በብዛት ማለት ነው። በብዛት ጥቂት ወጣቶች ናቸው ይህንን ነገር መብታቸው እንደሆነ አውቀው የሚጠይቁት ማለት ነው። እና ገፍተን ነው የምንጠይቃቸው። አዌርነሱ ብዙም አይደለም። ሌላው ደግሞ ከአዌርነሱ በተጨማሪ ደግሞ እውነት ሄልዝ ፋሲሊቲዎችስ ምቹ ናቸው ወይ ለነሱ? የትኛው ሄልዝ ፋሲሊቲ ነው ለነሱ ምቹ የሆነው? ከካርድ ክፍል ይጀምራል። ካርድ ማውጣት ሲጀመር ተፈጥሯቸው ያ እድሜ ክልል ትዕግስት የማይኖርበት እድሜ ነው። ካርድ ከትልልቅ ሰው ጋር ተሰልፎ ምናምን ካርድ ለማውጣት እነሱ አይፈልጉም።
ሲጀምር ካርድ ክፍልም ስታይ አሁን እንዴ እኛ ጋር እንኳን አሁን ስልጠናው ተሰጥቶ ምናምን ትንሽ አመለካከት ለውጥ አለ። ግን ስታይ ለነፍሰ ጡሮች ቅድሚያ፣ ለትላልቅ ለአዛውንቶች ወይ ህፃን ለያዘች ምናምን ነው ቅድሚያ የሚሰጥ። ወጣቶች ግን ከሆነ ቀስ በላ ተረጋጋ ምናምን እንዳይረጋጉ የሚያረጋቸው ደግሞ በዛ እድሜ የሚመነጭ ሆርሞን አለ። እንዳይረጋጉ እንዳይታገሱ የሚያሰው ካርድ ለማውጣት ምናምን አይችሉም። በቃ ጥለውት ነው የሚሄዱት ያንን ሰርቪስ። ሰው ለነሱ ትኩረት መስጠት ልክ እንደሌላው ኤጅ ግሩፕ ትኩረት እንደሚሰጠው ሁሉ ለነሱም እኩል ትኩረት ሊሰጣቸው ይገባል። እንደውም በበለጠ ምክንያቱም ይሄ ተፈጥሮ ስለሆነ እነሱ ማስተካከል የሚችሉት አይደለም። ይሄ ፈጣሪ ስራ ብቻ ስለሆነ ማለት ነውና ይሄንን ተረድተው ሰርቪሶቹ ቢመቻቹላቸው ሞር ይመጣሉ። ሰው ሰርቪሱ ምቹ አለመሆኑ እዛ ጋር ጤና ተቋም ላይ ያለው ሰርቪስ ለነሱ ምቹ አለመሆኑ አንዱ ፋክተር ነው። አለማወቃቸው አንዱ ፋክተር ነው። እንደተባለው አሁን ሲመጡ ቤተሰብ ሊያያቸው ይችላል ወይ ጎረቤት ሊያያቸው ይችላል። ጤና ጣቢያ ለምን ሄደች ከቤተሰቦቻቸው ጋር ይነጋገሩባቸዋል። ስለዚህ ማህበረሰቡንም አመለካከት መቅረፍ መቻል አለብን። ሰው ያ ሰው ምን ይለኛል የሚያይኝ ሰው እዛ ጤና ጣቢያ ሄጄ የሚያይኝ ሰው ምን ይለኛል የሚለውም ማህበረሰቡ ብሌም የሚያረጋቸውንም ነገር ይፈሩታል ማለት ነው። በዚህ ምክንያት ነው እንግዲህ የማይመጡት። ይሄ ባለበት የኮሮና ችግር ምክንያት ማገገሚያ ተቋም ከመሆኑ ጋር ተያይዞ አሁን ባለው ሁኔታ አገልግሎት እየሰጠ ባይሆንም ግን ባለፉት ጊዜያቶች በርካታ አገልግሎቶችን እየሰጠ የሚገኝ ጤና ጣቢያ ነበረ። ታዲያ በእነዚህ የጤና ተቋማት በመሄድ ወጣቶች ምቹ የሆነ የስነ ተዋልዶ ጤና አገልግሎቶችን በነጻ ማግኘት ይችላሉ። በተለይም ደግሞ የስነ ተዋልዶ ጤና አገልግሎቶችን በነጻ ማግኘት ይችላሉ። ምንም እንኳን ከስነ ተዋልዶ ጤና ጋር ተያይዞ የገጠሟቸው ችግሮች ካሉ የመድኃኒት አቅርቦትም በነጻ የሚሟላላቸው ይሆናል ማለት ነው። ስለዚህ ይህንን በማወቅ ወጣቶች በያላችሁበት ቦታ በመታገኙት የጤና ተቋም ላይ እጅግ በጣም የስነ ተዋልዶ ጤና ችግሮች የሚበራከቱበት እጅግ በጣም ብዙ አይነት የስሜት፣ የባህሪ፣ የአካል ለውጦች የሚስተናገዱበት የእድሜ ክልል ስለሆነ ይህንን በማሰብ ወጣቶች የሚገጥሟችሁን ማንኛውንም ችግሮች በእነዚህ የጤና ተቋማት በመሄድ ችግሮቻችሁን መፍትሄ ማግኘት፣ መረጃ ማግኘት፣ የተለያዩ አገልግሎቶችን ማግኘት ትችላላችሁ እያልኩኝ ምቹ የሆነ የወጣቶች የስነ ተዋልዶ ጤና አገልግሎት ለዘላቂ የስነ ተዋልዶ ጤና ችግርን ለመቅረፍ አስተዋጽኦ ከፍተኛ ነውና ሁላችንም እንጠቀምበት እያልኩኝ ፕሮግራሜን አበቃሁኝ። አገሬ ጌቱ ነበርኩኝ ከቀሪ የዘመነ ሀልዮ የሬዲዮ ፕሮግራም ጋር። ከሀገሬ ጌቱ ዝግጅት ተመለስን። እንግዲህ የሀገሬ ጌቱ ዝግጅት ወጣቶች ምቹ የሆኑ አገልግሎቶችን እንዴት ነው ማግኘት ያለባቸው፣ የት ነው የሚሉትንም ነገሮች አድማጮች ያገኙ ይመስለናል። ለወጣቶች ምቹ የጤና አገልግሎት እንዲያገኙ ድርጅታችን ጣምራ በተለያዩ በከተማም በወረዳም በሚሰራቸው ቦታዎች ላይ የተለያዩ ግንባታዎችን እያደረገ ነው የሚገኘው። የተገነቡ የወጣቶች ማቆያ ወይም ወጣቶች ምቹ አገልግሎት የሚያገኙበት የተለያዩ ክፍሎች እያደሰም እየተሰራም ነው የሚገኘውና ከዚህ ጋር ተያይዞ በሻሸመኔ ከተማ ወረዳ ላይ በተለያዩ ቀበሌዎችና ጤና ጣቢያዎች ላይ ጥሩ ስራ እየሰራ የሚገኝ ድርጅት ነው። እንግዲህ ከዚህ ጋር ተያይዞ ወጣቶች ባሉበት አካባቢ ምቹ የሆነ የጤና አገልግሎት እንዲያገኙ እየተደረገ ነው ያለው። ወጣቶቹ ወደ ተለያዩ ቦታዎች እንዳይሄዱ ለምሳሌ ከጤና ጋር ተያይዞ ችግር ሲገጥማቸው ወዴት መሄድ እንዳለባቸው ከወጣቶች ውይይት ጋር ተያይዞም ስራ እየተሰራ ነው የሚገኘው ማለት ነው። ራሳቸውን ከተለያዩ የጤና ችግሮች በመጠበቅ የነገይቷን ኢትዮጵያ ለመገንባት ወጣቶች የራሳቸውን ጤና እንዲጠብቁ መልእክታችንን እናስተላልፋለን። እንግዲህ አድማጮቻችን ሬዲዮናችሁን ዘግይታችሁ ለከፈታችሁ እኛ ደግሞ ደስተኛ ህይወት እንዲኖረን ከሚያደርጉን መንገዶች ውስጥ ጥቂቶቹን ወደ እናንተ እያደረስን ነው የምንገኘው። እንግዲህ ቀደም ብለን ካቀረብናቸው ውጪ አሁን ደግሞ የቀሩንን ስንመለከት ይቅርታ አንደኛውም የደስተኛ ህይወት እንዲኖረን ከሚያደርጉ መንገዶች ውስጥ አንዱ ነው። እንግዲህ ቂም መቋጠር ማለት መርዝ ጠጥቶ ሌላኛው ሰው እንደሚሞት ማሰብ ነው ይላል መረጃው። እንግዲህ ይቅርታ የምናደርገው ከሁሉ በፊት ለገዛ ራሳችን ደህንነት ነው። እንግዲህ ይቅርታ ካላደረግን ጤንነትም አይሰማንም ማለት ነው። ማህተመ ጋንዲ ደካማ ሰው ይቅርታ ብያለሁ ማለት አይችልም፣ ይቅርታ የጠንካራ ሰው መገለጫ ነው ይላሉ። ይቅር ብያለሁ ማለት በመንፈስ የበላይ መሆን ነው፣ መብለጥ ነው፣ ገናና የሞራል ከፍታ ላይ መውጣት ነው። ይህ ብቻ ሳይሆን ደስታን ወደ ህይወታችን የምንጋብዝበት መጥሪያ ካርድ ነውና ሁላችንም
በተከፋንበት ሰዓትም ይቅርታ ለሚጠይቀንም ሰው ካልጠየቀንም ጥፋት ካለብን ወይም ካለበት ይቅርታ ብለን ሁሉንም ነገር መርሳት ይኖርብናልና የጥሪ ካርዳችንን በይቅርታ መቀበል ይኖርብናል ደስተኛ ህይወት እንዲኖረን ማለት ነው። ሌላኛው ሐሳብ ደግሞ የምንወደውን ነገር ማድረግ ነው። እንግዲህ ደስተኛ ህይወት ለመኖር የምንወደውን ነገር ማድረግ ነው። ምንድነው የምንወደው? መጀመሪያ ነገር ራሳችንን መጠየቅ መቻል አለብን። የምንወደውን ነገር ምናደርግ ከሆነ ደግሞ ሁሉ ጊዜም ደስተኞች ልንሆን እንችላለን። ስለዚህ ምናልባት ከቤተሰቦቻችን ጋር ጊዜ ማሳለፍ ሊሆን ይችላል፣ ከጓደኞቻችን ጋር ቤተ እምነቶች ላይ መሄድ ሊሆን ይችላል። ስለዚህ ሁሉ ጊዜም የምንወደውን ነገር ምናደርግ ከሆነ ደስተኛ ህይወትን ለመኖር ከፍተኛ የሆነ አስተዋጽኦ ያበረክትልናል ይላል መረጃው። ሌላው ያቀድነውን እቅድ እውን ለማድረግ የምንችለውን ሁሉ ማድረግ ነው። ይህን ስናደርግ ደግሞ ያሰብነውን ማሳካት በራሱ ትልቅ ደስታን ይፈጥርልናል። ሁሉ ጊዜ ሩቅ አሳቢ ቅርብ አዳሪ ከሆንን ግን ደስታ ውስጣችን አይለመልምም። እንግዲህ የጀመርነውን ነገር ዳር የማድረስ ልምዱ ይኖረን። የምንኖረው የአማራጮች ዓለም ውስጥ ስለሆንን ማለት ነው። ብዙ የማይቻሉ የሚመስሉ ነገሮች ተችለው የምንመለከትበት ዓለም ስለሆነ ሁላችንም አይቻልም ሳይሆን ይቻላል የሚለውን ነገር አንግበን የጀመርነውን ነገር ዳር የማድረስ ልምዳችንን እያዳበርን ያቀድነውን እቅድ እውን ለማድረግ ሁላችንም መጣር አለብን። አሊዮ የሬዲዮ ፕሮግራማችንና በ0926080807 ላይ በአጭር የጽሁፍ መልእክት አስተያየት ሀሳብ ካላችሁ ማድረስ ትችላላችሁ። አድማጮቻችን የዚህን ሳምንት ጥያቄ ደግሞ በ0926080807 በአጭር የጽሁፍ መልእክት ስምና አድራሻችሁን ሳዘነጉ እንድትልኩልን እንጠይቃለን። የዚህ ሳምንት ጥያቄያችን የሚሆነው ደስተኛ ህይወትን ለመኖር የሚረዱን መንገዶች ብለን ቀደም ያነሳናቸው በርካታ ሀሳቦች ነበሩ። ከነዛ ውስጥ 3ቱን በመላክ የዚህ ሳምንት አሸናፊ መሆን ትችላላችሁ። ደስተኛ ህይወትን ለመገንባት ወይም ደስተኛ የሆነ ስብዕና እንዲኖረን ለማድረግ ከሚረዱን መንገዶች ውስጥ 3ቱን ግለጹልን የሚለው የዚህ ሳምንት ጥያቄያችን ነው። አገሬ ጌቱና አዲስ አለም አበራ ፕሮግራሙን በማስተዋወቅ አብረናችሁ ነበረን። ሲሳይ ምትኩ ፕሮግራሙን ኤዲት በማድረግ አብሮን ነበረ። ከቀሪ የፋና ብሮድካስቲንግ 103